በልታችሁ የማጠግቡት ምርጥ የሆነ ሳምቡሳ ይዤላችሁ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። እንግዲህ የዛሬው ምርጥ የሆነ የአሳምቡሳ አሰራር ነው። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ለቤት አዲስ የሆናችሁ እንግዲህ ወደ ቤት ተቀላቀሉ። አዳዲስ ነገሮች እንዲደርሷችሁ የደወል ምልክቷን ማብራታችሁን እንዳትረሱ። አሁን ቀጥታ ወደ አሰራሬ ወይም ወደ ግብአት ይሄዳለሁ። እዚህ ጋር ደግሞ እንደምታዩት ምስር ቃቅ ያለሁኝ እናንተ መብሰልና አለመብሰሉ እንደ ምርጫችሁ። እኔ ደግሞ በዚህ መልኩ ነው ቀቅዬ እየጨረስኩት ማለት ነው። እያያችሁ ነው፣ ትኩስ ነው። ያው እናንተን ለማሳየት ስለሆነ እዚህ ጋር አድርገዋለሁ። ሳህን ላይ ጎድጓዳ ሳህን ላይ። እዚህ ጋር ደግሞ ሽንኩርቴን በደቃቁ ከትፍ ያለሁኝ። ይሄ ደግሞ ቃሪያ ወይም ሚጥሚጣ የሚያቃጥለው ነው በነገራችን ላይ ማለት ነው። ከተፍ ያለው የሚበቃችሁን ያህል። ይሄ ደግሞ ቆንዶ በርበሬ ነው። እንግዲህ ቆንዶ በርበሬ እኔ እጠቀማለሁ። ጫው እንግዲህ የማይቀረው ዋናው አጣፋጭ። አሁን ቀጥታ መጥበሻ ላይ ሽንኩርቴን እጨምራለሁኝ። እንግዲህ ሽንኩርቴን ውሃው መጠጥ እስከሚል ትንሽ ገልበጥ ገልበጥ አደርገዋለሁ። መጥበሻ የራሱ ሙቋል። እሳቱን ቀንሼው ስለቆየው ብዙ እንትን አላለም ማለት ነው። እንግዲህ ሽንኩርቴን እንደዚህ አድርጌ ካቀላቀልኩት በኋላ ከድና አድርጌው እመልሳለሁ ማለት ነው። ምክንያቱም የሽንኩርታቸው ውሃ ምግብ እኔ ስሰራ ብዙውን ጊዜ እንደምታዩኝ ማለት ነው ሽንኩርቱን ከድና አድርጌ እመልሳለሁ። እንግዲህ ተመልሻለሁ። እንደምታዩት ነው ሽንኩርቱ በራሱ ውሃ ከረኑ ራሱ ወደ ቡኒ የሚሄድ እንትን አለው ማለት ነው። ምክንያቱም የራሱ ውሃ ያበስለዋል። ዘይትም ምንም ከመጨመራችን በፊት ማለት ነው። ብዙ ጊዜ እንግዲህ እኔ የምሰራው በዚህ መልኩ ነው ማለት ነው። ማንኛውንም ምግብ እንትን ስል በዚህ መልኩ ነው። ዘይት እንግዲህ እኔ በትንሹ ነው የተጠቀምኩት ማለት ነው። ቤተሰብ እንግዲህ እናንተ ያኔ አሳምቡሳው ስትጠቀልሉትም ሆነ እንትን እንዳይልባችሁ ዘይቱ ባይበዛ ተመራጭ ነው ብዬ አስባለሁ። ለኔ ለሽንኩርቱ ስትሉ ለሽንኩርቱ ያው ትንሽ እንትን እንዲልላችሁ ለስለስ እንዲል እንደዚህ በትንሹ አድርጋችሁ አቀላቅሉት። አንደኛው መጥበሻው እንትን አይልባችሁም፣ የመያዝ ባህሪ እንትን አይለውም ዘይቷን እንትን ካላችሁ ማለት ነው። አሁን ቀጥታ እንግዲህ እንደዚህ አድርጌ ካቀላቀልኩት በኋላ ምንድን ነው መጨመረው? ጫው ጨምሬያለሁኝ። እናንተ የሚፈልጉትን ያህል ጫው መጨመር ያው ዋናው እንትናችን ስለሆነ አትርሱ ማለት ነው። እና ቆንዶ በርበሬ እንደምታዩት ነው ውዶች፣ የሚበቃችሁን ያህል እንግዲህ እንደ ብዛቱና እንደ ማነሱ ይወስናል ማለት ነው። እንደዚህ አድርጌ አቀላቅለዋለሁኝ። እንደዚህ አድርጌ ካቀላቀልኩ በኋላ እንግዲህ እንደምታዩት ነው ቡኒ ሆነ ማለት ነው። ምክንያቱም ትንሽ የሉ ዘይት የጨመርኩት ለምን እንደጨመርኩት ታውቃላችሁ? መጥበሻው ላይ የሆነ ሽንኩርቱ የመያዝ ባህሪ እንትን እንዳይልብኝ ነው። ይሄ መጥበሻው እንግዲህ አይሲዝም፣ ግን ቢሆንም ለዛው ነው። ቃሪያ እንደዚህ አድርጌ ጨምሬያለሁ ማለት ነው። ቃሪያ ያው ለጥቄ አልጨመርኩም፣ ሌላ መሰራውም ስላለኝ ማለት ነው። እንደዚህ አድርጌ በዲቃቁ ከተፉ። ቃሪያውን ለምን መሰላችሁ? የብቻው እንትን ከሆነ ያቃጥላችኋል። በጣም ነው እንትን የሚለው ግን ዲቅቅ ካሉ ማለት ነው ብዙ አያስታውቃቸውም። ለይታ ራሱ እንትን ይልባቸዋል ማለት ነው። ግን በጣም ነው የሚወዱት እመኑ ማለት ነው። እንደዚህ አድርጋችሁ ሰርታችሁ ደግሞ በቀላል ነው የምትሰሩት። ይሄን ጊዜ የሚቆጠብ ነገር ነው፣ ጊዜ አይወስድባችሁም። እንደዚህ አድርጋችሁ በደንብ አቀላቅሉት ማለት ነው። ሽንኩርቱ ጋር ቃሪያውን ለተወሰነ ደቂቃ አማስሉት። አንደኛ በጣም የሚያቃጥለው ይቀንስላችኋል። ከዛ ደግሞ ምስሬን እንደዚህ አድርጌ እጨምራለሁኝ። ምስሩን በነገራችን ላይ መብሰልና ጥሬ መሆኑን እንደራሳችሁ ምርጫ ነው። እኔ ግን በዚህ መልኩ ነው የምፈልገው ማለት ነው። እንደዚህ አድርጌ አቀላቅየዋለሁኝ። እንደምታዩት ነው። ማሻአላህ ተባረከላህ። እና ሁላችሁም እየሰራችሁ ሞክሩት፣ በጣም ይጣፍጣል። እውነቴን ነው የምላችሁ፣ የሞከራችሁ ወት ማለት ነው። በጣም ነው የሚጣፍጠው፣ በጣም በጣም ማለት ነው። ወላሂ ሱስ ነው የሚሆንባችሁ ማለት ነው። እንግዲህ እንደዚህ አድርጌ ካቀላቀልኩ በኋላ እንግዲህ ምስሬ ጨርሻለሁ ውዶቼ። ይኸው እንግዲህ አቅርብ ያለሁ ማለት ነው። አሁን እዚህ ጋር አሳምቡሳ አጅናዬን እንደዚህ አድርጌ በዚህ መልኩ አጥፋለሁኝ። አሁን ቀጥታ የሚበቃኝን ያህል እናንተ ማሳነስም ማብዛትም ትችላላችሁ። እኔ ግን ሙልትም እያረኩ ነው የምሰራው ማለት ነው። እንደዚህ አድርጌ አሳምቡሳዬን ደስ በሚል ሁኔታ እጠቀልላለሁኝ። በነገራችን ላይ እኔ ብዙ እህቶችን አጠቃለል አልችልበትም። በዚህ ነው የምጠቀልለው። በጣም ነው የሚያምሩት። ተጠቀልል ግን ጎበዝ ነኝ ማለት ነው። እውነት የምላችሁ በጣም ጎበዝ ነኝ። ራሴን በራሴ አደንቀዋለሁ ማለት ነው። እንደዚህ አድርጌ ዱቄቱን በጥብጬ ማያያዣ እንዲሁም ብዬ እንትን ብየዋለሁኝ። ምክንያቱም ክፍት ከሆነ ይወጣብናል እንትናችን። እንግዲህ እንደምታዩት በጣም ቆንጆ አድርጌ ነው የጠቀልልኳት። ማሻአላህ ተባረካላህ ማለት ነው።
እስቲ ደጋግማችሁ እኔ ብዙ እህቶች የሚጠቀልሉት አልገባይ ብሏል ማለት ነው። እና የኔ አጠቃለልና አሁን ጓደኞች አሉን እዚህ ሲመጡ ስንጠቀልል አጠቃላላችን አንድ አይደለም ማለት ነው፣ ይለያያል። እኔ ደግሞ የእነሱን አጠቃለል አልችልበትም፣ እነሱ ደግሞ የኔን የምጠቀልለውን እንትን አይችሉበትም ማለት ነው። ግን ምን እንዲሁ አላውቅም። አብዛኛው እህቶች የምንጠቀልሉት እኔ አልችልበትም፣ እነሱ ደግሞ እኔ የምጠቀልለውን አይችሉም ማለት ነው። በነገራችን ላይ እኔ ይህን የለመድኩት እዚህ ነው። የሆነች ጓደኛዬና ሴትዮ ናቸው ያስተማሩኝ ይህን አጠቃለል ማለት ነው። እስኪ እንግዲህ እናንተ እስኪ እንዴት አድርጋችሁ ነው የምትጠቀለሉት? እውነቴን ነው የምላችሁ። እኔ እንግዲህ የምትጠቀለል እንደዚህ ነው። በጣም ነው የሚያምሩት ደግሞ ኮስቴዋቸው ወላሂ ቆንጅዬን የሚሆኑት ደግሞ በጎንና በጎኑ እንትን እንዳይልብኝ ማለት ነው። የሆነ ክፍት ሲሆን ዘይቱ ላይ ስንጨምረው እየጠቀለን ነው። ስጋውም ይሁን ምስርም ይሁን ምንም ይሁን አትክልትም ይሁን ይወጣል ማለት ነው። ዱቄት አድርጌያለሁ እኔ። ለምን እንደው ዱቄት ያረኩት ሰርቪሱ ላይ ዱቄት ያረኩት እኔ ብዙ ጠቅልሌ ፍሪጅ ስለማስቀምጥ በእንትን ነው ማደርገው። እነዚህ ትናንሾቹ ኪሶች ስላሉ እነዛ ላይ ሳደርገው ዱቄቱ የመያያዝ ጸባይ አይዝ እንትን አይልብኝም ማለት ነው። እንዳይያያዝ ይረዳኛል እላችኋለሁኝ። እንግዲህ እንዲህ ነው የምጠቀልለው። እስኪውት እናንተስ እንዴት ነው ውዶቼ? እንዴት ነው? እስኪ ከኔ ተማሩ ደግሞ ማለት ነው። እኔ ደግሞ ከእናንተ እማራለሁ። አንድ የሚጠቀለላለ ብልብል ልችልበት እንትን አላልኩም፣ አልቻልኩበትም ማለት ነው። እንግዲህ እኔ ሊጡን እንደዚህ ዱቄቱን መጥብጬ እንትን ምለው እንደዚህ እንዲያያዝልኝ ነው ማለት ነው። እስኪውት እኔ የምጠቀልለውና እናንተ የምጠቀለሉት አንድ አይነት ነው ውዶቼ። አጠቃለሌስ እንዴት ነው? ያምራል። የእውነት ነው የምላችሁ፣ ግን በጣም ያምራል። ያምራል ነው ያሉኝ፣ እኔ ስላላወቅኩበት እንጂ ማለት ነው። የእነሱን አላውቅበትም እና እንግዲህ ውድ ቤተሰቦች ይህን ይመስላል የሱሱ የሳምቡሳ አጠቃለል። እንግዲህ ይህን ይመስላል የሰራሁት። ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንግዲህ ይህንን ይመስላል። በዚህ መልኩ አጠናቀቅ ያለሁኝ። ስለምታበረታቱኝ ስለምትሰጡኝ አስተያየት እጅግ አድርጌ አመሰግናለሁ። አሁንም ደግሞ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በቀጣይ ቪዲዮ